ያው አስታውሰኝ እንደሆነ ከድሬ ነው። ያሉ ለውጦች ንገረኝና ምን ለውጥ አመጣለህ? ምን ቀረ? በሙሉ ተናገር። አሪፍ ለውጥ አለ። አሁን እኔ አሁን የሚያመኝ ነበረ እግሬ ነው ታውቃለህ። ያው ፎቶ ምናምንም ልኬልሃለሁ። አዎ ያልከኝ ነገር እነሱን እየወሰድኩ ነው። ገና መስተካከል ትንሽ ይቀረዋል። ግን ያው ደስ የሚል ነገር እንዳልኩ ከሰርጀሪ ከጫፍ ነው የመለስከኝ። አጋጣሚ ይሄ እኔ አሁን የመጨረሻ እንትን ሰርጀሪ ይሰራል ብለውኝ ማለት ነው ሕክምና ላይ በምርመራ ጨርሼ ሰርጀሪ ለመሰራት ነበር። በቃ ትንሽ ጊዜ ቀረኝ። ግን አንተ ተረጋጋ ስላልከኝ በዛን ሁኔታ ላይ ተረጋግቼ ማለት የእግርን ህመም ወገቤ ምናምን ራስ ምታት ምናምን ሁሉ ነገር የሚያመኝ ስለነበረ በጣም ከባድ እንትን ስቃይ ነበረው ማለት ነው። እንትን ስወስድ የመጀመሪያው ላይ በቃ የጀርባ ህመም ነው የጠፋልኝ እና ይሄ ድብርት የነበረ ራስ ምታት ምናምን በቃ ጠዋት ስነሳ ራስ ምታት በጣም አደገኛ ራስ ምታት ያመኛል፣ ወገቤ ያመኛል ምናምን እነሱ ኦልሞስት አሁን ጠፉ በቃ። እና በቃ አሁን የደም ስሮችን እንትን ለመቀነስ እነሱን አሁን ደግሞ እየታገልኩ ነው። የቀባውን የቀነሰልህ ነገር አለ የለም? ውጤቱን አሁን ለትንሽ የመለስለስ ባህሪ ያመጣ ማለት ነው። እንደ ደሙ እንደ መበተን ምናምን ነገር አለ አይደለ? ማታ ማታ ምን እንትን የሚቀባውን እየቀባው ምናምን የወይራ ዘይቱና እንትኑ አሸቶ በዛ እያደረኩ በሙቅ ውሃ ምናምን አሸዋለሁ። እሱን ትንሽ ያፍታታልኝ ነው ማለት ነው። እና በቃ እንዳልኩ ከዛ የተነሳ መሰለኝ አሁን ትንሽ ስቆም እንኳን በፊት እንደ 30 እና 40 ደቂቃ ስቆም ወገብ የሚያመኝ ነበረ። ያው የወገብ ህመሙ ሙሉ በሙሉ ጠፋ ማለት ነው። እሱ ላይ አሁን አይሰማኝም። እና ቀጣይ ያው የምትለኝ ነገሮች ካሉ አንዳንድ እነሱን እየተከታተልን ወንድሜ በቃ ቀላል ነው። በጣም በጣም ቀላል ነው። አልሐምዱሊላህ የበለጠ ወገቡ ምናምን እንዳጠፋ ያንተ በጣም ኃይል እንደዛ አይነት ቫሪኮስ እኔ ብዙ ቦታ አላይም። አልፎ አልፎ ነው አይደለም። ቫሪኮስ ነው ወይ የተቋጠረ ደም ነው ብቻ። ዞሮ ዞሮ ምንድን ነው የምናደርገው ነው አመጋገብ ትንሽ ታስተካክላለህ። አንተ ባጭሩ ምን ያስፈልግሃል መሰለህ? አንተ ጾም ነው የሚያስፈልገው። መጾም መስራት እንዴት ለእኔ ተውልኛ አብርሽ ምንም ችግር እንዳረሰው አላነሳልህም። ውጣና አመጋገብ አለ እልክልሃለሁ። የሚከለክልህ ነገሮችን አሉ እከለክልሃለሁ። ኢንሻአላህ ከ2 ሳምንት በኋላ ወይ ሳምንት በኋላ መጣ ሁለተኛ ምስክርነት ፈልጋለሁ። የእንትኑ ወገቡ፣ ራስ ምታቱ፣ ድብርቱ፣ መጨናነቁ ጠፍተዋል። አልሐምዱሊላህ ረብል ዓለሚን። መድኃኒቱን ተውኩት እንዳለ ሁሉ የተሰጠኝ መድኃኒት በሙሉ የተገዛው ከፋርማሲም የተገዛ በቃ በዛ ሂደት እኔም እንትን ብዬ ተውኩት እና ስለዚህ በዚህ መንገድ እንትን እየሄድኩ ነው። አሁን ይመስገን ደህና ነው እስካሁን።